የክብር ዶክትሬትን ለመጠሪያነት መጠቀም እንደማይቻል ተነገረ። የሕዝብ ተወካዮች የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በዛሬው ዕለት የትምህርት ዘርፉን የአንደኛ ሩብ ዓመት ስራ አፈጻጸም ተመልክተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዚህ ወቅት የከፍተኛ ትምህርት ተቋማት የክብር ዶክትሬት አሰጣጥን የወጥነት ችግር እንደነበረበት አንስተዋል። በክብር ዶክትሬት አሰጣጥ ወጥ አሰራር መከተል በማስፈለጉ ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑንም ገልጸዋል። በመሆኑም ከዚህ በኋላ ሁሉም የከፍተኛ ትምህርት ተቋማት የክብር ዶክትሬት አሰጣጥን በመመሪያው መሰረት መፈጸም እንደሚኖርባቸውም ጠቁመዋል። የከፍተኛ ትምህርት ተቋማት የክብር ዶክትሬት ማዕረግ ለመስጠት በመመሪያው የተቀመጡ ሀገራዊና ዓለም አቀፋዊ መስፈርቶችን ማሟላት አለባቸውም ብለዋል። በሙያ የተለየ ስራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ የክብር ዶክትሬት ማዕረግ ማግኘት እንደሚቻልም ገልጸዋል። ይሁን እንጂ የተሰጠውን የክብር ዶክትሬት ለመጠሪያነት መጠቀም እንደማይቻልም ተናግረዋል።